አላማ ኢንተርናሽናል መሆን ከሆነ ወይም ደግሞ ኦዲየንሶች የምትሸጥላቸው ደንበኞች ዲያስፖራዎች ወይም ደግሞ የውጭ ዜጎች ከሆኑ እንግሊዘኛ ማወቅ ለአንተ ግዴታና ግዴታ ነው። ፕሮዳክቶችን ስታስተዋውቅ በእንግሊዘኛ መሆን አለበት፣ እነሱ ጋር ተደራሽነት ለማግኘት ማለት ነው። ታርጌት ኦዲየንሶች እነሱ ስለሆኑ የምትሸጠው ለእነሱ ስለሆነ ማለት ነው። እነሱ በሚፈልጉት ቋንቋ ልትግባባ ስለሚገባ ማለት ነው። ነገር ግን ታርጌት ኦዲየንሶች ኢትዮጵያውያኖች ከሆኑ ወይም ደግሞ ሎካል የሆኑ ህዝቦች ከሆኑ ለአንተ እንግሊዘኛ ማወቅ ግዴታ አይደለም። እንደ ቋንቋው እወቀው፣ ግን ፕሮዳክቶቹን በእንግሊዘኛ ማምራራት አይጠበቅብህም። በቃ ግዴታ አይደለም። ማንም ካንተ እሱን አይጠብቅም። ምክንያቱም አማርኛ እንኳን ሁለተኛው ቋንቋ የሆነ ሰው አለ። አንተ በእንግሊዘኛ ፕሮዳክትህን ስታብራራለት ያ ቢያነቦ ሙሉ ለሙሉ ልትገልጽ የፈለግከውን ሐሳብ አይረዳም። ለዛ እሱ በሚገባው ቋንቋ አድርግለት። በቃ ፕሮዳክትህን መሸጥ ነው አይደል ዋናው ዓላማ። ስለዚህ እሱ የሚፈልገው ቋንቋ ተጠቀምና ስለ ፕሮዳክቱ ማወቅ ያለበትን ነገር ንገረው። አብዛኛው ጊዜ ሽያጭ የማታገኝበት ምክንያት ይሄ ነው። ፕሮዳክትህን ታስቀምጣለህ፣ ከታች ሙሉ ዲስክሪፕሽኑ ሙሉ እያንዳንዱ ነገሩ በእንግሊዘኛ ይሆናል። ከዛ ሰዎች ገብቶ ሲያነቡት ያነቡታል፣ ግን ልትል የፈለግከው ነገር ሙሉ ለሙሉ አይረዱትም። አንዳንድ ቃላቶችን ከውስጡ ያገኛሉ። በቃ አለቀ። ስለዚህ መሸጥ ከሆነ ዓላማ ደንበኞችህ የሚጠቀሙትን ቋንቋ ተጠቀም። መማር ካለብህ ተማር። ምክንያቱም የደንበኞችህ መድረስ አለብህ። ዋናው ዓላማ መሸጥ እስከሆነ ድረስ መማር አለብህ። አለቀ በቃ። ደንበኞች የሚፈልጉት ሰው መሆን አለብህ። ገባህ አይደለ?